ይኸውልህ ብራዘር ዲስፕሊን ይኑር ላይፍ ላይ በዲስፕሊን ማመን መቻል አለብህ። በስራ በተግባር ኧረ መጣል እንዴ ሚስቴ ምናምን ትላለህ። ለሚስቴ ምናምን ለሚስቴ አንተ ከኋላ መተህ ሰው ትይዛለህ። ልቀቀኝ! አይ ልቀቀኝ! ሴዶ ይሄን ግርግር መፍጠር የለብህም ነበር። ምክንያቱም ስፖርታዊ ጨዋነት ያስፈልጋል። መድረኩ ሌላ ነው፣ ደግሞ ስትገናኙ ደግሞ ሌላ ነው። ስለዚህ እንደዚህ አይነት ነገር በእናንተ መሀል ውስጥ መፈጠር የለበትም። ነገም ማለት ነው ነገም ሪንግ ላይ ልትገናኙ ትችላላችሁ። ጨዋታችሁ የሚሆነው ሪንግ ላይ ብቻ ነው። ከሪንግ ውጭ ሰላም ተባባሉ። እሺ ኢንዶሚን ችግር የለም። የኛውንም በለው እንደ አራኮች እሱ አንድ የመጀመሪያ ነገር ያመጣው ቲማችንን የበካደው አበሻ እየተዝናናን ነው። እንጦጦ ኩሪፍቱ እንዳይጥለኝ እንዴት ነው የሚወጣው? እንጦጦ ኩሪፍቱ ጫካ ውስጥ እየኖርን ነው። አንተ ደግሞ ላለመወዳደር ሰበብ ነው የምፈልገው። ወርቀህ ሌላ እንዳታመጣ ለበትኩት። አላህ አታ ሃሎ ኢንዶሚን አስገባው እዛ ጋር ድቃተ ኢንዶሚን አስገባው ኢንዶሚን ና እንጂ። ለማንኛውም ኩሪፍቱ በጣም ፈታ አድርጎናል። ኢቲኤፍ እዚህ 02 ዘና ብለን ልንገባ ነው። እንግዲህ ማታ እዚህ ጋር እንዲህ ነው ያደርኩት። ጅቦቹ መጥተው ራሱ አንዱ ተጠቅሶላታል። ተትርም ስለው ወንድም አይደል ማለት አረጎች ተው ኮች ተረባ ጀመርኩ ኮች ረድፍራል ለቀተኛው አካም ልብሽ ነው ምን ይሸሪ የፋይተሩ ጀማ ይላል ያዝበለው ልብሽ ነው ምን ይሸሪ ሰሞኑን ዊልቸር ምናምን ነው ያልከው? ዊልቸር ነው ያልከው? እና የንጉሱ ትሸጥ ልበስል አውልቅ። ይሄን ዘላ ለለለ አላ ምን አባራ ደርባ አውጣው የንጉሱ ልበስ ና ልበስ ና ተወበ ፍጠን የንጉሱ ትሸጥ ልበስ አንተ ጭራሽ ለሷ ታሽላለህ አንተ ለበቀሉ ዊልቸር ምናምን ትላለህ ልበስ እየደረሰው አንዴ ሲመጣ ንጉሱን ስለለበስኩ ነው። በቀሉ ቀንሽ ደረሰ በቀሉ አበሻ ይሄ ቲሸርት እንግዲህ ከተማ ሙሉ ማጥለቅለቅ አለበት። የኔ አድናቂዎች እንግዲህ አስለብሽዋለሁ። ይሄ ሰውዬም ለብሷል። ስለዚህ መርካቶ ይገኛል ማሜ ብራንድ ጋር። ሌላ ቦታ ደግሞ ሻምፒዮን ጂም እና አለ ሸምቱ ነው ብላችሁ